ወራህመቱላሂ ወበረካቱ። እንዴት ናችሁ? እዛ ያለውን ነገር እንዳትመለከቱ። ደህና ናችሁ? እንዴት ሰነበታችሁ? ከዩቲዩብ ከጠፋሁ በጣም ብዙ ጊዜ ሆኖ በቃ ከወደዳችሁ ሰብስክራይብ አድርጉ፣ ካልወደዳችሁ ደግሞ አላስገድዳችሁም። ከስልካችሁ ውስጥ ገብቼ እንደዚህ ራሴን ሰብስክራይብ አድርጋለሁ። ሀከር ነኝ ምን? አዎ ሀከር ነኝ። በነገራችን ላይ ብዙ ሰብስክራይቦች አሉ እና ፀሐይ ብርሃን ላይ ሆኜ ሪከርድ ምንድነው ቪዲዮ ስለሚቀርጽ ፊቴ ላይ ምንም ያልተደበቀ ነገር የለም። እንደዚሁ ነው ያወጣብኝ ማለት ነው። ሰው ይቅርታ የጠየኩ ራሴን ጥያለሁ። ሰሞኑን ራሴን መንከባከብ አቁሜያለሁ። ድብርት ላይ ነበር። ምን ሆነሽ ደበረሽ እንዳትሉ። ምን ሆኜ ነው የደበረኝ? ምንም እና በህይወቴ በጣም ደስተኛ ነኝ። በነገራችን ላይ ለምንድን ነው ዩቲዩብ ያቆምኩት? ዩቲዩብ ያቆምኩት ሰብስክራይብ የሚያደርገኝ ሳጣ ነው። እና ዛሬ እንዳጋጣሚ ዞር ዞር ስር ዩቲዩብ ላይ ማንን አየሁ መሰላችሁ? ሀቢባን አየሁ ማለት ነው። ሀቢባን ሳይ ልጇን ሰድበውባት ስትናደድ ስታለቅስ የመጀመሪያ ጊዜ ስታለቅስ ማየቴ ነው። እና በቃ ምን ተሰማኝ መሰላችሁ? በጣም ነው የተሰማኝ ሀቢባ ስታለቅስ ማየቴ። የሰው ምላስ እንደሚሰብር የሰው ምላስ እንደሚጎዳ ያየሁት በእሷም በጣም ነው ስትናደድ የነበረው። በጣም የተሳሳተ ቃሎችን ስትናገር ሰምቼ ዛሬ ትዝብት ልናገር ነው የመጣሁት። ያኔ ታዘቢ ያለኝና እና ደግሞ እኔ ሴት ነኝ፣ የራሴን አስተሳሰብ መስጠት እችላለሁ፣ በሌሎች አይደለም። ልጇ መሰደቡ ትክክል አይደለም። ያንን ሰው በልጁ ወይም ደግሞ በድካማ ጎኑ መምጣት ጥሩ አይደለም ብዬ ነው የማስበው እኔ ማለት ነው። ነገር ግን ምን መሰላችሁ? የዚህ ሁሉ መንስኤው እኛ የምንወዳቸውን ነገሮች ሶሻል ሚዲያ ላይ ማውጣት አይጠበቅብንም። ለዛ ነው ወይም ደግሞ ደካማ ጎናችን ናቸው ብለን የምናስባቸውን ነገሮች ወደፊት እኛን አደጋ ላይ ይጥላሉ፣ እኛን እንድንሰበር ያደርጋሉ የምንላቸውን ነገሮች መደበቅ አለብን። ምክንያቱም የሰው አፍ በጣም መጥፎ ስለሆነ ማለት ነው። እና የዛ ጊዜ ልጄ መስማት አይችልም ብላ ስትናገር እሷ ስህተት ነበረ የሰራችው። ሶሻል ሚዲያ ላይ ስንመጣ ልጆቻችንን መደበቅ አለብን፣ ቤተሰቦቻችንን መደበቅ አለብን ብዬ ነው የማስበው። እኔ እንደኔ ቤተሰቦችን አላወጣም፣ ቤተሰቤን በፍጹም አላወጣም ሶሻል ሚዲያ ላይ። ወደፊት ከቀጠልኩ ማለት ነው ኢንሻላህ እቀጥላለሁ እያስባለሁ ሀገር ስገባ። ግን በፍጹም እንደዚህ አላደርግም። እንደዚህ አይነት ስህተት በፍጹም አልፈጽምም ማለት ነው። እና እንደዛ ነው የምላችሁ። ይሄና ይሄ በጣም የተለያየ በነገራችን ላይ ያለኝ 2-3 ልብስ ስለሆነ በቃ በተደጋጋሚ እንደዚህ አድርጌ በቃ በጥቁር ልወጣ፣ ጥቁርና ሊሞኒ። አዎ በነገራችን ላይ ተቀዷል ወይ ቀደነት ምንድን ነበር የምላችሁ መሰላችሁ? እያንን ለመሸፈን ምንድን ነበር የምላችሁ? እና በነገራችን ላይ የምትወዷቸውን ነገሮች ወደዚህ አታምጡ። ይሁን ወደ ዋናው ርዕሳችን ስንገባ ሀቢባ የተናገረችው ነገር ልጆቼን የሰደቡትን ሰዎች አንተ ፍርዱን ካልሰጠኸኝ የለህም ወይም ፈጣሪ የለም ብላ ነው እንትን ያለችው። ይሄ በጣም የተሳሳተ ንግግር ነው። ይሄ ከጅህልና የመጣ ንግግር ነው። በጣም ብዙ ዘግናኝ ድግፎችን እያየ ፈጣሪ የለም ማለት ነው። ቢያንስ የእሷ ልጅ ተሰደበ። መሰደቡ ጥሩ አይደለም፣ ትክክል አይደለም። ግን ያለምንም ቤተሰቦቻቸው ሳይታወቅ ምን ሳይል በስንት ጉዳይ እየተደፈሩ ወንዶቹ ነው ህፃኖቹ ነው እየተደፈሩ ይሞታሉ። ልጆች ራሱ የተገደሉ ልጆች በጣም ብዙ በዓለም ላይ በኢትዮጵያ ብቻ አይደለም። በነገራችን ላይ ይሄ ነገር የሚፈጸመው ብልግና ያለው በኢትዮጵያ ብቻ ነው ብላችሁ የምታስቡ ከሆነ በጣም ተሳስታችኋል። በዓለም ላይ
ብዙ ብዙ ዘግናኝ ነገሮች አሉ በሁሉም ዓለም ላይ አሜሪካ ብትሉ የትም ሀገር ሄዱ አለ። ግን ያንን እያየን እየሰማን ውይ ፈጣሪ የለም እንደዚህ አይነት ነገር ለምን ሲደረግ ዝም ይላል አይባልም። ሎ ይሄ በጣም የተሳሳተ ነው። የኔ ልጅ ስለተሰደበ አንተ መኖርን የነሱ ላይ ፍርድ አሳየኝና እንዲህ ሀቢባዬ ተይ እንጂ። እኔ እንደ እናት የምመክራ እንደዚህ ስሜታዊ ባትሆን ነው። ሌሎች አሉ ማለት እሷ ብቻ አይደለችም እናት፣ በዚህ ምድር ላይ ያለችው እናት ልጆቻቸው የሞቱባቸው አሉ። ልጆቻቸው የተገደሉባቸው የተደፈሩባቸው መች አሉ መቼ የቅርብ ጊዜ ትውስታችን ረሳን እንዴ? መች አሉ መቼ እሱ የለም አሉ። እንደዚህ አይባልም። በዚህ በዱንያዊ ግፍ በዱንያዊ ነገር እንደዚህ አይነት በጣም መጥፎ የሆነ ነገር በሚዲያ ላይ እንደዚህ ነገር አይወራም። በልቧ ልታስብ ትችላለች እንደፈለገች ትሆን፣ ግን በሚዲያ ላይ እንደዚህ ተሰብስባ ምናምን ብላ መናገር የለባትም። የሆነ የሚመክራት ሰው ካለ ወይ ደግሞ እንደዚህ አይነት በቅርቧ ሰው ካለ ቢነግራት ጥሩ ነው። እንደዚህ አይነት ነገር ሙስሊምም ሆነች ክርስቲያን፣ አይሁድም ሆነች ማንኛውም ነገር ፈጣሪ የለም እስከ ማለት ድረስ የሚያስደርስ ነገር አልደረሰባትም ባይነኝ እኔ እንዴ። አዎ በጣም የሰው አጥንት እንደሚሰብሩ በጣም እንትን እንደሚሉ አውቃለሁ። የሰው ምላስ እንዴት የሰው ምላስ አንገት እንደሚሰብር ምላስ ብቻ አስተያየት፣ ድርጊት ራሱ ለሰው ክፉ ማሰብ ራሱ በጣም ብዙ ነገሮችን እንደሚያሳጣ አውቃለሁ። ግን ለዚህ ደረጃ እዚህ ምድር ላይ የመጣ ነው ልንፈተን፣ ፈተናችንን አልፈን ወደ ጀነት ዓለም ልንሄድ ነው። ሙስሊም ተብለን የመጣን በማንኛውም ሃይማኖት እንደዚህ ነው የሚታሰበው። ሃይማኖቶች መጥፎ ነገር አያስተምሩ እና እንደዛ ተብሎ ነው የሚታሰበው። ይሄ ደግሞ የኢትዮጵያ ሕዝብ ደግሞ በጣም አማኝ ሕዝብ ነው። እንደዛ ተሰብስባ እንደዚህ ማለቷ እሷን ራሱን አደጋ ላይ ከመጣሉ በላይ መጥፎ ድርጊት ነው። በአላህ ሱብሃነሁ ወተዓላ ስም ፊት ያስጠይቃታል ብዬ ነው የማስበው። እንደዚህ ነገር አይባልም፣ ነውር ነው አስላ እንዲህ ደስ ተፈላሰፍኩ ላላ ተፈላሰፍኩ። አሁን ትንሽ ደበቃ ለማሰል እንትኔ ማለት ነው። እንዴት ናችሁ ግን እናንተ? አልሞም ይሄንን ልላችሁ ነበረ። ቻናሉን ሰብስክራይብ አድርጉት፣ አሳድጉኝ፣ አብረን እንደግ። ወዴት ነው ምሽካል? ቆይ እኔ እኮ ያ ነገር እንዳይታየኝ እና ይሄ እንትን እንዳጋጣሚ ሆኖ ከስልካችሁ ላይ ከደረሰ ሰብስክራይብ አድርጉ እና አብረን እንደሰታለን፣ አብረን እናወራለን፣ አብረን እንፈተፍታለን። በቃ አሁን ደግሞ ትንሽ በቃኝ እና በጣም በብዙ ነገር ለመምጣት እያሰብኩ ነው። ብዙ ያሰብኳቸው እቅዶች አለ። ሰብስክራይብ እያደረጋችሁ ቤተሰቡን ማለት ነው። ሰው እንደዛ ነው የምላችሁ። የለም ሻይ በጣም ስለነበረን ቆይታ በጣም ነው የማመሰግነው። መልካም ጊዜ ይሁንላችሁ። መልካም ጊዜ ተመኘው።